አንተም ደግሞ እኛን ፈልገህ ስለመጣ እውነት ከልብ እናመሰግናለን። ዛሬ ተጋደልን። ያምሬ ነው። በህይወታችሁ በጣም አስፈላጊ ነው። ሰላም ውድ የራኪና የኛ ቤተሰቦች እንዴት ናችሁ? ደህና ነን እኛ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ ሁሉ ሰላም? እግዚአብሔር ይመስገን እኛ ጋር በጣም ቆንጆ ነው። እንግዲህ ወንዶቹ በጣም ያቃጥሉናል። አሁን ራሱ ተስማምተን ዝም ብለን ይቆም ነው ማለት እንዴት ያቃጥሉናል ማለት ያቃጥሉናል። ከእናንተ በላይ ያቃጣል እንዴ የሆነና ዘካሪያስ ሁለት ጸጉር አወጣንኩ ጥቁርና ነጭ። ከነሱ በላይ የሚያቃጥል የለም። ቤተሰቦች በደንብ ታውቃላችሁ። እሺ እናንተ ኮሜንት ላይ ፍረዱ ማን አቃጣይ እንደሆነ። ከእናንተ በላይ ማንንም ያቃጥል የለም አልኩሽ እኮ። አንቺም ራኬብም በቃ ከምንም በላይ ናችሁ። በጣም ታቃጥላላችሁ። ቅጥል ለምታረጉ ሰዎች ናችሁ በጣም በእናንተ አይበስም እና ማለት ነው። እንዴት ናችሁ? ድጋሚ ሁሉ ሰላም? ያው እንግዲህ ስራ እናንተ ጋር እንዴት ነው? እኛ ጋር በጣም አሪፍ ነው። እንግዲህ እናንተ ጋር በጣም አሪፍ እንደሚሆን ተስፋ እናደርጋለን። እንግዲህ ሼር፣ ሰብስክራይብ እያደረጋችሁም እያበረታታችሁ ነው። ራኬብንም በደንብ እያበረታታችኋት ነው። በጣም እናመሰግናለን በሷ ስም። ዛሬ እንግዲህ ለየትና ጠጠር ያለ ሀሳብ ይዘንላችሁ ነው የመጣ ነው። በምን ጉዳይ እንደሆነ እኔ ልንገራችሁ አንቺ ትነግራችኋለሽ? አይ አንተ ንገራችሁ። እኔ ልንገራችሁ? አይሻልም? አንቺ ልንገራችሁ? እሺ እኔ ልንገራችሁ። አንቺ ቅደሚ። እንግዲህ ዛሬ ትንሽ ለየት ያለ ሀሳብ ይዘንላችሁ ነው የመጣ ነው። እንግዲህ ዘካሪያስና ራኬብ የኛ በጣም የቅርብ ጓደኞቻችን እንደሆኑ ታውቃላችሁ። ዛሬ ደግሞ ለነሱ ከኛ በላይ በደንብ አብሯቸው ያደገ አንድ ጓደኛቸው እኛን የሆነ ነገር አውርተው ነበረ። በርግጥ አላቅም እነሱ ረስተውት ሊሆን ይችላል። ራኬብም ዘካሪያስም ረስተውት ሊሆን ይችላል። በጣም የልጅነት ጓደኛቸው ነው። ምናልባት ኬጂ አንደኛ ክፍል ምናምን እያሉ አብሯቸው የተማረ ጓደኛቸው ነውና ውድ ቤተሰቦቻችን የነ ራኪና የዘኪ በጣም የቅርብ ጓደኛቸው የድሮ ጓደኛቸው ከሩቅ ሀገር እነሱን ለማግኘት እዚህ ድረስ መጥቷል። በጣም ከሩቅ ሀገር ነው የመጣው እና እነሱን ደግሞ ዝም ብሎ ሊያገኛቸው አልፈለገም። ሰርፕራይዝ ሊያደርጋቸው አስቧል እና ቀጥታ መጥቶ እኛን ነበር እኔና ማኪን ነው ያወራን እና እነሱን እንግዲህ ለየት ባለ መንገድ ሰርፕራይዝ አድርገን እናገናኛቸዋለን። እንግዲህ የነሱ በጣም ቤስት ጓደኞች ምንድነው ደከመሽ አይደለ? ያው እኛን ግን ያወራን ማለት ነው እንጨመረላ ሐሳብና እኛን ያወራን ከነ በላሰኛ ናቸው በጣም ተስማሙ። አሁን እኛል በቃ ብለው ነው እሺ እኛን ያወራበት ምክንያት ከነሱ ጋር በደንብ ስለምንሰራ ኮላብ ስለምናደርግም ያው በዛ ምክንያት ነው ያወራንና ከተገናኙ በጣም ረጅም ጊዜያቸው ነው። በጣም ረጅም ጊዜ ማለት ላይስተዋወሱም ይችላሉ ማለት ትንሽ ይያሉ ነው የሚተዋወቁት። ልጁ እንደነገረን ከሆነ ያስታውሱት እሱም አያውቅም እና ምንድነው ሐሳባችን ዝም ብለን እናምጣውና እናስተዋውቃቸው ሰርፕራይዝ ያደርጋቸዋል እሱ እና ያው ለየት ያለው ይሄ ነው። ዛሬ ፕራንክ የለም በቃ ይሄ ለመናገር ነው። እንግዲህ እሷ እንዳለቻችሁ ነው ፋሚሊዎች በጣም የቆዩ ጓደኛሞች ናቸው። በጣም የጥንት ማለት በቃ ቢያንስ ኦልሞስት ስንት አመታቸው ማለት ነው? 5 አመታቸው 6 አመታቸው እያሉ ነው የሚተዋወቁት እሱ እንደነገረን። አሁን ማለት ከስንት አመት በኋላ ነው? 10 ምናምን አመት ብቻ አልታይ 16 አመት 15 አመት እንደዛ ምናምን አመት ምንም አልተያዩም ማለት ነው። በዚሁ አጋጣሚ እድሜያቸውን ቁጥር ትንሽ ተጣጣ ብለዋል እና እንግዲህ እነሱ ይርሱት አይርሱት እኛ ምንም የምናውቀው ነገር የለም። ግን ጓደኛችን ነው ብሎ ስለ ጓደኞቼ ናቸው ብሎ ስለመጣ እኛ ምንም ሰርፕራይዝ ሞቅ አድርገን እናገናኛቸዋለን። ሰብስክራይብ ሼር ማድረግ እንዳረሱ ፋሚሊዎች እንወዳቸዋለን። እንቀጥላለን። በነገራችን ላይ ልጨምር ወይኔ ሴቱ ከሷ በላይ ሻቃጣለ ከሷ በላይ አቃጣለ አይደለም ምን ልጨምርላችሁ እንደሆነ እኮ ስላልገባ እሺ ምን ነው ልጨምርላችሁ? አካውንታችን ተመቷል የራኪ በተለይና እየገባችሁ ከዚህ በፊት ተመቷል አይደለም ተገርፏል ተለጥልጧል ልጥልጥን ያረጉት። ኧረ ጋይሶች ምንድነው ፋሚሊዎች? ኧረ ሼር አድርጉት በርቱና ሁላችሁም ሼር አድርጉት። ሰብስክራይባችሁም እንዳይለየን እንወዳችኋለን እና ፍቅራችኋለን። ውድ ቤተሰቦቻችን አሁን እንግዲህ ልጁ እያመጣ ነው። እንግዲህ አሁን እስኪ እናገኝ ቤተሰብ አባት አቆያቸው አባቴ እናትሽ ወንድሜን እኮ አንቺ ጋር ግጂ ምን እሺ ያስፈልጋል ካሜራ ትንሽ ለራኪ ቤተሰቦች አይ አንገሪም በላሽ በዛ አንዴ ወንድሜን እና ተጋቆይጂ እንድታገናኙ። ኧረ ችግር የለም ሞቅ አድርገን ነው የምናገናኘው።
በጣም ቆያችሁ እንዴ? እሱማ እንጃ የሚያስታውሰኝ ላይ ይመስለኛል እንግዲህ። ኧረ ችግር የለም እንደምንም አድርገን ትውስተውን መልስለታለን። በስማ እና በጣም ቆያችሁ። በጣም እናንተ እንዴት ነው አውለታላችሁ? በደም አንተን ተክተነዋል። ሰርፕራይዝ እናደርጋለን በደም በሚገርመው እንግዲህ እስቲ አሪፍ እና ጉዞ ምናምን አሪፍ ነበር። ምንም አይ አድካሚ ነው አድካሚ ነው በጣም። ኧረ ወንድሜ ላገኝ ስለሆነ በጣም ደስ ብሎኛል። እንዴ ራኪ ሳረሳት እሱ በተለይ ስካያት በቃ ልጅ እያለን በጣም ማለት ነው እና ስካያት በጣም ነው ያጓጓት። እሷ በተለይ ፋሚሊሽ በጣም የሚያጓጉ ጓደኛ እንግዲህ በስማ የሚገርም ሪሌሽንሺፕ ነው። በቃ ብቻ እስቲ በእናትሽ 10 ምናምን አመት እስቲ ያስተውስኛል ያምር። ኧረ እስቲ ማለት እንግዲህ ዘካሪያስ እና ደውላችሁ ነው ዘካሪያስ እየመጡ ነው። ኧረ በስመ አብ በቃ ልክ ነው እና ምንም እንዳያሳስብ በቃ እንዳታስባሉ ነው። ምንም አልነገራቸውም ያውቁኝውን በቃ ችግር ነው። አሁን እየመጡ ነው ምናምን ከዛ ልክ እንዴት እናድርግ ማኪ በመሀል ተደዋውላችሁ አታውቁም እንዴ? ጭራሽ 10 ምናምን አመት እንዴ ዩቲዩብ ላይ ታቸው ነው ወደ የረቃ 1-2 ኬጂ ላይ ምናምን አብረን ነበርና ከዛን 3ኛ ክፍል ላይ ምናምን አካባቢ ነው እኔ መሀል ላይ የሆነ ኬዝ በቃ አቋርጬ ሄድኩትና እስቲ እሺ በጣም ብዙ ቆይታችኋል ማለት አዲ እስቲ እንግዲህ እናያችኋለን። ያስተውሱኛል እንግዲህ በጣም ነው ማዝነው ግን ከራስ የማይረሱ ጊዜዎች አራ በልጅነት ባይዘው በልጅነት የታለፈ ላይፍ መቼም አይረሳም አይደለ? ኑሮ ራሱ ያስረሳል። ምንድነው ኑሮ የሚያስረሳው? ምንም እናንተ ጋር በቃ ሳየው ዩቲዩብ ላይ ታቸው ነው ሰማ ማለት እንትን አልፈለክም ነበር እነሱ የምታገኝበት መንገድ ምናምን ኖ አይደለም የነበርኩበት ነገሮች በቃ በጣም ከባድ ነበር። ታውቂያለሽ በዚህ ጊዜ በቃ አስባለሁ ግን ምንም ሊመችኝ ይችላል። በጉጉት ነው እኔም እስካረ በስመ አብ ሁሉ ጊዜ ነው ማለት በጣም ጎበዝ ነህ ማስታወስ ራሱ እንዴ በጣም እኮ ምንሽ ከወንድም በላይ እኮ አሪፍ ጊዜ ያሳልፋችኋል ማለት ነው በልጅነታችሁ። በጣም እኔም እንደውም እንዳይታዘበኝ እንግዲህ ይረዳኛል ብዬ ተስፋ አደርጋለሁ። አንዴ ስራ የላይፍ ጉዳይ እኮ ግዴታ ታውቂያለሽ አንቺም የዚህ ጊዜ ኧረ በስመ አብ ግን አንተ ጎበዝ ነህ እንደዚህ ማስታወስ ራሱ። አሁን እሱ ከረሳህ ነው ዋናው ችግሩ። እሱ ነው በጣም የማይፈልገው እንትና እስቲ ብቻ ማንም ያስተውስ ቀድሞ ማንም ያስተውስ ይመስላል ከራኬብና ከዘካሪያስ ነው። እሷ እኮ በጣም ልጅ ነበረች በዛ ሰዓት። እሷ በጣም ትጭጭ ነበረች ብቻ እሱን በጣም እንደ ከሱ ጋር ከዘኪ ጋር ብዙ ላይፍ አሳልፋቸዋል። ወጣን ወረድን እንዴ እሱማ ካላስታወሲ ከታ ገደካከውሽ በላት ነው። አይ ችግር የለም እንዳያሳስብሽ በቃ ብቻ እስቲ አሁን እየመጡ እስኪ ደውይላችሁ ምን ያለ አይ እየመጣ ነው ብሎ ነው አንቺ ሁላ አመት በጣም ብዙ ታምራቸው አሳልፋቸዋል። እንግዲህ እስኪ ፈታት እስኪ አልደረሱ ደውይላችሁ። አይ ቆይ ደውልኩላችሁ ወቅታላ አንተ ግን አንቺ ያን ጊዜ ሳስታውስ ብቻ ከባድ ነው አይደል? ግን አሁን ለማግኘት አልጓጓም እነሱ አልጓጓህም? እንዴት እንደመጣው ነኝ የማውቀው። እስኪ ሮታሪ እስካሁን ሰዓት ነው ሁላመት ጠብቀን እቺን ሰዓት መጠበቅ ከቪዲዮ ከአካል በፊት ደግሞ እስኪ በድምጽ ስማት እስኪ ላውድ ላይ ነው ራኪ ወይ ማኪ አንቺ ራቱ ሉኑ እናንተ ሰው አቁመናል እኮ ምንሽ ነው ነግሬሻለሁ። መጣ ምንድነው እንዴ? ማነው ታብ? አረ ነይ ስታዩት ነው የምታውቁት። አረ ራኪ በጣም ብዙ ለምን እንደምታቻኩሉ አይደለም እንዴ? ለእናንተ በጣም አስፈላጊ የሆነ ሰው እኮ ነው እዚህ ጋር ይዛንላችሁ የመጣ ነው አይደል? ማነው እንደዚህ አስፈላጊ የሆነ ሰው እኮ ኑና ታዩታላችሁ። መጀመሪያ ግን በፍጥነቱ ነው እስካሁን ጓጓችን ደርሰናል እኮ በቃ ትንሽ ለሚቀርብ እየቀለዳችሁ ከሆነ ዛሬ ተጋደልን። የምሬ ነው። በህይወታችሁ በጣም አስፈላጊ የሆነ ሰው ነው። ወይ ጉዳችን ግን ብዙ ማርያምን አለቀሙ ሻተስኩን ችግር የለም እንዳያሳስብሽ ብቻ ነው ያንቺ። እሺ በቃ እሺ ቶሎ ነው ፍጠኑ። እሺ 5 ደቂቃ ነው የሰጠናችሁ። እሺ ራቂ የመጣው እንግዲህ ያክሲናት እንደዚህ የምታወራው ድምጿን ተለዋወጠ። አይ በጣም አንቺ አድጋለች። እንዴት አታርግም? እስካሁን በጣም እንዴ ኦልሞስት መሀል ላይ ወደ 16 አመት ምናምን ጋፕ ማለት ነው። 16 በሚለው በስመ አብ በጣም ብዙ አመት እኮ ነው። ብቻ ከእናንተ ጋርም ትልቅ በጣም ልዩነት እንዳለ ያስታውቃል። ኧረ ግድ ነው። እኛ ሰው ነው ያገኘሁት ተንከባከቤ ነው ያስኩልህ። አሁን ተሻለ እና አሁን እሺ መጡ አሪፍ ማናዘዣ ጥያቄዎችን ይዘህ ጠብቀህ። አሁን እንዴት ነው ግን ጸባይ
እስቲ እንዴት ነው? ዘካሪያስ ትንሽ አግሬሲቭ ነው በቃ ለምንም ነገር። አይ ሲጀምር ድሮም እኮ ነውጠኛ ልጅ ነው። ነውጠኛ ደግሞ ወንድሜ ያስቸግራል ትንሽ። ራኪ ግን የዋህ ልጅ ነች። ለምን የዋህ ነች ራኪ? እንግዲህ እስቲ ታታለሽ ብቻ በዛ ሰዓት ማለት ነው ሲመጣ ልጅ ነበርንም ደግሞ እስኪ ምን አቆም ታውቂያለሽ? በቃ በጣም ጓጉታለሁ አሁን እስክታገኛቸው። አንቺ ምልሽ አይ ብቻ እንደነገርኩሽ ነው። ዘኪ ምንድነው እንደዚህ ያስቸኮለው? ምን ሰላም ስልኬን እዚህ ይዛችሁ መጣችሁ? ራኪ እንዴት ነህ? ኧረ በቃ አሁን አብሮ እንዳለ ሰላም በይዋ። ሰላም አላወቃችሁትም? አላወቀውም። ዘኪ እየቀለዳችሁብን ነው? የምሬ ነው። አላወቃችሁትም? ዘካሪያስ ቪዲዮ ትንሽ ለፋሚሊዎቻችን ዘካሪያስ ይራማልን። ኧረ አስታውስ ዘካሪያስ እንዴ ልብ በይ በደንብ አስታውለህ አይደለም የት ነው ታውቅ? ረስተው ነው። አረ በዚህ በኩል ነይ ራኪ ነይ እዚህ ጋር ማኪ እኮ አይደለም እንዴ? እዩት መጀመሪያ በደንብ ልጁን እዩት። የዘካሪያስ ወረስ በክፉ ትዝታ ልቦና የሻረው በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነግሰን ጓደኛ ከየት ነው የመጣው? የዛሬ ቃላጥሮታል ልጅ ለመናገር ራኪ አስታውሽ ራኪ 15 ዓመት 16 ዓመት 3ኛ ክፍል ባውራ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ መልቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ መልቀም ያለበት ሁሌ ኤቢ ቢስላ ተሶሽ እንደዛ ቋል እንጂ ኤቢ አረ ወንድም እንደዛ ቋል አረ ረዘሙብኝ በኢየሱስ ይሁን ማለት ነው። በጣም ብዙ አመት ጋፋ አድርጋችሁ በተጂ ለዘራ ራኪ ዳንደ በጣም አድርገሻል። አዲም ታረብና ወንድም ይናቀፈኛው ነው እንደዚህ በቃ ባካል እሱን አላችሁ እያጠብኩሽ ኮንቨርሴሽን እንትን በስም ወይ አንተ እንግዲህ እኔ አሁን ታላቅ ባለ ሁለት አረ ጓደኛዬ አንተ እሺ ማጋረፍክሽ ኖ ቀጥታ ፖሊስ ጀባ ማለት በቃ በጣም ላገኝሽ እኔማ ረስተኸኛል ብዬ እንዴት አገኘንሽ? ስንት ዓመት እኮ አስፈልጊያለሁ። እድሜ ለምን ስትወቀለች ያስተዋወቅኩህ ካንተ በላይ ሆኜ ያስተዋወቅኩህ አንተ እኔና ኢዩካ ያሳለፍነው ማለት የልጅነት ብቻ አይደለም። በቃ እኔና እሱ ያልሰራነው ተንኮል የለም። ቤት ቁጭ ደቅ ብዬ ማማራኝ ትመጡ የሌለ ወቅቱ ነበር ማለት ነው። እና ታሪክ ወንድ እኔ እኮ አንድ ብቸኛ ነበር ወንድሜ እኮ እሱ ብቻ ነበር ጓደኛ አይደለም ወንድም እኮ በዚህ ተከዳል ምንድን ነው እኔ ታውከኝ ዘካሪያስ አንተ እኔና እሱ ማለት በቃ ተው ባገራኝ ለቸገስ ብለም አሉ ኧረ ተው በእናትህ ያ ጊዜ ረሳኝ መስመስላስ አንቺ አላስተውሽም ራኪብ ጀመር የሆነ የመርሳ ችግርማ አለብሽ ሆነ ቀስ በቀስ አስታውሰዋል ያኔ ወሰድኩብሽን ቲኳካሲ ትሽል ኧረ አንተ ታሪክ አስቀምጫሳች አንተ ትለያለህ እኮ እግዚአብሔር ያኔ ቸገስ እንትን ለማለት ብሎ በዛ አድርጋችሁ ማለት ነው። በ6 ዓመታችን በ7 ዓመታችን ኬጂ ኩል ስለሆነ ለማፍቀር ማለት የለም እኮ በዛ ግን በቃ ኬጂ እስቲ በእናትህ እሱማ ይወ የዘካሪያስ ከባድ ነው
አራዘኝ በጣም ደስ ብሎ ጓደኛሞች ሲገናኙ እንደዚህ እኮ ነው። ኧረ ወይኔ ፋይላችን ብዙ ፋይል ራኪብ ግን አራስተውሳት ራኪብ ልጅቷ ለነገሩ ምንም ታስታውሰው አይደለሽም። እኔና ኤቢ አንቺ ተንኮል የሰራሽ ልንገርሽ ምን ሆነ ትዝ ካለሽ ማለት ነው የሆነ ጊዜ እሱ ማነው ፀጉሬ ላይ ውሃ ፍስልኝ ምናምን ብለሽኝ እኔ ከጀርባ ይዤ እሱ ደፍቶብሽ ምናምን እንደዛ ስትቀውጪ ነበር። ኧረ ቀስ አስታውሰዋል። በዛ ሰዓት ልጅ ምን ያሯሯጠችን አሯሯጥ እኮ ማሯሯጥ እንዳይመስል በሕፃንነታችን ማለት ነው። አይ ራኪ እኔ እንግዲህ ምን ላድርግ ማላቀር ሁሌ በአስተሳሰብን በምን ኋላ እንደቀረች ቦርሳን ይዘህ ቀጥ ብለህ እኔ ጋር ቀጥ ብለህ ማን ጋርም አልፈልግም። ሰማህ አይደል እንደዚህ ነገር አይመቸኝም። እሱ ይኖራል ገለል ሲል ባንዴኛን ባንዴ ባገናኛ ኤቢ በስመ አብ ግን የሚገርም ማርያምን አስተዋሽ ጓደኛችሁ ነው። ቤተሰብሩት የዛሬ 16 ዓመት ማለት በጣም ቀላል ነገር አለ። እኔ ቁመቱ ረዝሞ ምናምን አንተ እኔ ብቻ ግን የልጅነት ጓደኝነት ማግኘት ማለት ነው ደስታው እናንተ ታዩታላችሁ። ዘካሪስ ደስ ብሎታል ዛሬ በጣም ደስ የሚለው እንዴ ጓደኛ ወንድሙ እኮ ነው። ስንት ነገር ይልሽ ከሱ ጋር ወንድምነት ብቻ አይገለም። ደስ ይላል። እኔ ግን ጺማ በቀልኩ እሱ ግን የለም። ምን እሺ የት ያረኝ ምንድን አንተ አጭር ነህ እሱ ረጅም ነው። ምን እንጂ እኮ ደግሞ ማለት እኔ አጠርኩ ነኝ። ምንድን ነው የሚሻለኝ? ወደታች ነው የምትረዝመው። ጠይራ ከረዘ ወደ ውስጥ ነው እሱ የሚረዝመው። ፋሚሊ ኧረ እኔ አባቴ ቆንጅዬ ሆኗል። ባላስታውሰው ቆንጅዬ ሆኗል። አንዴ አታየው በጣም ራኪ ምን ይሆንሽ? ራኪ ሸፋዳ ደግሞ ጉርመሰሻል እና ቤተሰቦች ያላችሁ ይሄንን ሰርፕራይዝ ግድ ነው። ይሄንን ሰርፕራይዝ እንደዚህ አልነበረም። ሰርፕራይዝ እንደዚህ ዛሬ ምንድነው ደህና ቦታ ወጣች አታመጡትም ነበር ውጭ ላይ ያው አይደለማ የሱን ፍላጎት ማሟላት አለብን ብለን ነው እኛ። እንዴ ዘካሪያስ ምንድነው የምትለው? ሁሌ በራስ ሐሳብ አትራመድ። እሺ ግን እኔ ኤቢ አቻዩን ብቻ ግን ቤተሰቦች እኔ አላቅም ብቻ ከረጅም ጊዜ በኋላ ይሄንን ደስታ ማግኘት ለኔ ኧረ በስመ አብ ብቻ አላቅም ብቻ አትቅለስለስ ብሎኛል። አትቅለስለስ ዝም በል አወራዛ አታስመስል እሺ ራኪ እስካሁን ይሄን ቪዲዮ የሚያዩት ያቺ ቤተሰቦች ናቸውና ሰላምታሽንም ሁሉ ነገርሽን ፍቅርሽንም ግለጪላቸው። ቀበሌን እጂን ደከመኝ ስልኬን ይዛችሁ መጣችሁ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደምታዩት ዘካሪያስም በጣም ደህና ነው ማለት የልጅነት ጓደኛውን አግኝተው ደህና ነው በጣም። አሁንማ ደስታ ላይ ቡዜ መካዱ ነው የኔ አባት አይዞህ። አይ እኔ ሳልከዳም ተካድክ እኮ በገዛ እጅ ይዘህ መተክ እንኳን አመጣኸው። እና ቤተሰቦቼ ደህና ናችሁልኝ? እኛ እግዚአብሔር ይመስገን ደህና ነን። መኪ ቡዜ በጣም ነው የምናመሰግነው። የልጅነት ጓደኛችን አሉ ብላችኋል። እኔ ማለት እኔ ተዛላለኝ በደንብ ነው የምናሳምናት። እሷ ማን እንደሆነ በደንብ አስታውሲኝ እና እሱን ስላመጣችሁልን በጣም ነው የምናመሰግነው። ውለታችሁ እየበዛብን ነው። አንተም ደግሞ እኛን ፈልገህ ስለመጣ እውነት ከልብ እናመሰግናለን። ጓደኝነት ድረስ ነው ያሳየኝ። ጓደኛዬ ወንድምነትን ያሳየኝ ማርያምን በጣም ነው እናመሰግናለን። በጣም ካንተ በላይ ብቻ አሁን በቃ ቪዲዮ ይቀርና ማለት ነው ቁጭ ብለን እናውራው ነው። አፍቆታችሁ አራ ቤት ገብተን እናውራ በቃ አሻራም ቤት እንግባ ቤት እንሂድ ከችግር የለውም። አረ ውል ተስተሻሽ ሲወሪ ተጀመረ ቤት እንሂድና ከፈታ እንላለን። ቤት ቡና ራኪ ታፊልናለሽ። ወንድማችን መጥቷል። እንግዲህ ከዚህም በኋላ እንዲህ ጉሮሮን ይዘን የምናስቀምጠው ራኪ ባንቺ ቤተሰቦችን ቻው ባያቸውና እንሂድ። ይሄን ደስታችን ቤት እናጣጣም። እሺ በቃ ቤተሰብ ደህና ሁኑልን። እንወዳችኋለን። ሰብስክራይብ ያደረጋችሁ እንዴ ተመቹናላችሁ። የራኪ ፋሚሊዎች ነው መነዳችሁ ያለ ያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ምርቅም ያለበት
ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደሞ ልክነት ኩርፊያ ምርቅም ያለበት ደስ ይላል ጓደኝነት